እንዴት ነው? አለን ጋር ቀጮ አቤት ጋሽ እኔ ነው ሙንደል ያለሽ ተመቸሽ አይደል? የግቢ የታባቱ ጎበዝ አምሮ አቤት እንዴት ነው ታዲያ? አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት። የታባቱ ያ ሌባ ማን ዘሪሁን ያ ሌባ ዘሪሁን አይደል? ያኛው ሌባ አቤት ጋሽ ጀግናው ጀግና እኮ ነው ቴዎድሮስ። ይኸው ታዲያ እዚህ መስፈን የለም ወደ ቤት እንዳይረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው። አረ ቴዎድሮስ አይደለም እጄ ምንድነው ጋሽ ምን ነው አምሮ ምነው ምንድነው ያ ቀለም ምንድነው ያ እውነቴን ነው። እኔ እኮ እንጨት ቤት የነበርኩ ጊዜ ዕቃዬን እዚህ ደብቃለሁ። አሁን ደግሞ የት ወስጄ ልደብቅሽ አምሮ? ምንድነው የምትሰሩት ይሄ ነገር እንዴ? ይሄ ነው ጋሽ ይሄ እኮ አብስትራክት እኮ ነው። ምን ክራክት? አብስትራክት ማለት ስዕል ነው። እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው። እውነትህን ነው። እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው ነው ቴዎድሮስ? ናም ይሄ ነው ቋንቋ ጫማም ግድ የለህም። ቆይ ግድ የለህም አንተ ግድ የለህም አጅሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቀንቀናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ መተን ወጣት ተማሪዎች አሉ ሰው እንሆናለን ያሉ ይሄ እንቅፋት እኮ መሰናክል እኮ ነው። እውነቴን እኮ መሰናክል እኮ ነው። ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼም እኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ እኮ ሰው አይሆንም እኮ። እውነቴን ነው። መቼም ማረሚያም ቢገባ ያው እንጨት ነው እዚህም እንጨት ነው ብለን ነው እንጂ ቶ እኮ ሰው የሚሆን አይደለም። ያኛ ያው ተመልከተው አይኔርስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ ጀንካ ብረተ ስጋ ላንሳው አጀግና ምንድነው? ማንም አረገዝኩ ባለ ቁጥር እያመንክ እየመጣህ ነው እዚህ የምታሰቃይ እንዴ? ባትወልደኝም ልጅ አይደለም እንዴ? ምንድነው የምታሰቃይ? ዘርዬ ተው በቃ ዘሪሁን ስሞት አታልቅ ተሰማኝ በእውነት ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግን ተጠጥቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን አለቅሳለሁ። አንተ ውሻ አይደለም እንደምናገር አንተ ቴዎድሮስ አንተን አይደለም እዚህ ዘፈኑ መሪ? አዎ ለኛ ድርጅት ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ። ጥሩ ነው። እንዴት ነበር ያልከው? አልገባኝም። ረባ ግባ ውሻ ድሮስ አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ። አሄት ዘም በታይካሊፍ ዊዛውት ዘም ይላሉ። ውርስ ትርጉሙ ግራጎን ያጥንቴ ያላንቺ ባዶናት ህይወቴ እንደማለት ነው። ነጮቹ ቢሰሙ ራሱ ይገሏል። ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስኬድ ዲክሽነሪ ለሌለ ቃላት እንዳለ ምን ያረበሽኳችሁ እንዴ? አንብቧ ብታነብኮ ጥሩ ነው። አይ በእናታችሁ ሰው እኮ ያለውን ነው የሚመክሩ። ምከረን ልጅ ታዲያኛ ምክር መሞክራለን እንዴ? ስማ አይምሮ ካሁን በኋላ ግን አንድም ምክር ተግባራዊ ከማድረግ በፊት ወይ በራስ ላይ ወይ ባይጥ ላይ መሞከር ማለት ነው። አንተ የባሰ አይጣለን ምን ያስቃችኋል? እኔ ነኝ አይጥ እወጣላለሁሽ። ነገር ግን I am not rat. This is rat. እንዳይመሽባችሁ ሄዱ። እውነቱን ነው። ነገ ተመጣጣለ አይደል? አዎ እመጣለሁ። ምንም ችግር የለም። እዚህ ጋር እንዴ ያለው እሺ ምን አድርግ ነው የምትሉ? የወንዶች ጉዳይ አባል ሁን። You are coming the gentleman PLC. Mother, አያየን እንትላለ ታቦናለ እንዴ? እየሰራው አይደል እንዴ? ምንድነው አንተ እንዴ እንዳለ?
ወይኔ አንተ ጤና ይስጥልኝ። አይ አድራሻችሁን ከበራሪ ወርቅ ላይ ነበር ያገኘሁት። ምን ለማሰራት ፈልገሽ ነበር? የቲቪ ማስቀመጫ ነው። ፊልም ትወጃለሽ ማለት ነው እንዴ? አልጠላ። ከሀገር ውስጥ ፊልሞች ምን አይተሻል? ለጌቶ ፊልም ለማሰራት የመጣሽ መሰለኝ። የኔ ቆንጆ ማለት ምን አይነት የቲቪ ማስቀመጫ ነው ፈልግ? እንዲያውም ከምቹ መቀመጫ ጋር ቢሰራልሽ ጥሩ ነው። መጠጥ ይዘሽ መጠጥ መያዣ ያለው ፊልም እያየሽ ነው። ከመች ጀምሮ ነው የቲቪ ማስቀመጫ ከወንበር ጋር የሚሰራው? ጠጃ እኔ ምን አጠፋው? ስላላንቀታ ነው የተናገርኩት እንዴ? ኮተታም ስለዛ ነገሩ መስፈን ይወጣል። አዘ ሴም ታይም ደግሞ የሚበላ ነገር ለምሳሌ ንፍሮ፣ ፈንዲሻ እንዲሁ ለቫራይቲ ቦርድ ማስቀመጫ ያለው ቲቪ ስታንድ ከፈለግሽ if you have any question you can ask me። የወንዶች ጉዳይ የሚኮራበት ምርጥ አባላቸው። ወይኔ 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 ምን ነው እኔም እንደሱ በእናትህ ክራሽ የሚለውን ፊልም ባየሁት ነው። ክራሽ እኮ አይደለም ዘዊዲንግ ካሸር ነው የሰርግ ቤቱ ሳውሽ። አኬ ደግሞ አንተ አሁን ከኔ የተሻለ እንግሊዘኛ ይችላል። አሁን ያጋባው የሚገርም ነው የምታካብዱት። ፊልም ባዩ ያሰኛል ያጋባው ጋሽዬ እንደምን ነው? ወሮ በላይ ነው የምታውቀኝ? አቡች ነኝ እኮ ዱርዬ አንጨምላቃ ብላችሁ ደግሞ እዚህ መጣችሁ። ቤሽታ without dignity with not winning ስንት ልናገር? ምራቂ ሲሉ ምርቃት እዛለኝ በየካለም አንመርቆ አብሮ አለዋ የዶሮዋን የመሰል ሴት ይስጥ ጠጇ የቤተ መንግስትን የሚያስንቅ ሴት ያጋጥም በሰፈሩ አለች የተባሉ ኮማል ሴት ይስጥ ብያለሁ። ከሲኒማ ቤት በር ላይ ማንጠፋ ሴት ያጋጥም። ዲቪዲ ቪሲዲ ሮማንቲክ ኮሜዲ ምናምን የምትወድ ይስጥ። አሜን ማህፀኗ እንደ ጎበዝ በረኛ ተወርውሮ የማይዘዋን ይስጥ። ገንዘብ ለማስወረጃ የማትጠይቋን ያጋጥም። አጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም። የት ወጣ የት ገባ የማትለዋል ሞባይልን አጥፋ አላጠፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ። እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊዲንግ የሆነች ሚስት ያጋጥም። come on everybody no hunger no thirst full appetite መድኃኒዓለም እንደ ሮጥ ሚስት አጥርቆ ያስቀርልኝ። አሜን። ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃይ ቁጫዎች ሐለኝ ቤት ቡና ቤት ነው መስሪያ ቤት ነው። ና ና ና ና ኮነ